የታሪክ ውይይት የምናካሄደው ከኮሎኔል ተሾመ አድነው ጋር ሲሆን ቀደም ብሎ ከጀነራል ጽጌ ድጉ ጋር በነበራቸው የስራ ባልደረባነት በእሳቸው በኩል የሚያስታውሱትን እያንዳንዱን ነጥብ የሚያብራሩልን ይሆናል። ከክቡር ጀነራል ጽጌ ድጉ ጋራ በ1945 ዓመተ ምህረት ገደማ ይመስለኛል ሀረር ጠቅላይ ግዛት ነው የተገናኘነው። እሳቸው ከነገሌ ጦር አዛዥነት ወደ ሶስተኛ ክፍለ ጦር አዛዥ ሆነው ሲመጡ ጀነራል አስፋው ጊዮርጊስ ነበሩ። እሳቸው ሲነሱ ጀነራል ጽጌ ድጉ መጡ። ከእሳቸው ጋር አብረን ስራ ጀመር። ያን ጊዜ ማዕረጌ 100 አለቃ ነበረ። የንብረት ክፍል ሹም ነበሩ። ኋላ ኦጋዴንን ለመጎብኘት በተነሱበት ጊዜ ጸሐፊያቸው አድርገው ይዘው የሚሄዱት እኔን ነበረ። 31 ወር ከ5 ቀን ያህል 35 ቀን ኦጋዴንን ጎበኘን። ጦሩ የሰፈረበት ቦታ ጅጅጋ፣ ለገሃቡር፣ ቀብሪ ዳሃር፣ ቀላፎ፣ ኤልቆረን፣ ጎደሬ፣ ሙስታሂል፣ ዋርደር፣ ዱዱብና ገላዲን እንዲህ የመሳሰሉ ጣቢያዎች ከሶማሌ ጋር እያዋሰነ ፈርፈር ነው በአንድ በኩል ወሰኑ፣ በአንድ በኩል ዱዱብ ነው። ዞረን በአንድ ወር በ35 ቀን ውስጥ ተመልሰን ወደ ሀረር መጣን። ጉብኝቱም እንዴት ነበረ? ሰራዊቱ የጎደለውንና ምን እንደሚያስፈልገው ለማወቅና የሰራዊቱን ምቾት ለመጠበቅና ለማሟላት ነበረ። ይኸውም ብዙ ስራ ስለነበራቸው ሀረር ጠቅላይ ግዛት ውስጥ እዛ ዋናው ከተማ ውስጥ ሰራዊቱ አብዛኛው ያለበት ቦታ ውስጥ ብዙ ስራ ስለነበረ ሌት ተቀን ነበረ የምንጎበኘው። እኔ እንደውም አስታውሳለሁን ያን ጊዜ 100 አለቃ ነኝ። ቡት ጫማ ነበር የማደርገው። ስለዚህ እሳቸው ምን ሰዓት እንደሚነሱ ከሌሊቱ ስለማይታወቅ ለሰውነት ላይ መስል ይችላል። ቡት ጫማዬን እንዳሰርኩ ነበር የሚለኝ። አላወልቅም ነበረ ማለት ነው። እሱ መንገድ አልጋ ላይ ሆነ ሰኔን ሆነ ነገር ላይ ያለ ከዛ በኋላ እሳቸው ሲነቁ ከተላላኪው ጋር ተነጋግረናል። እሱም ነው የሚቀሰቅሱት ወይም እኔ እነቃለሁ፣ እሱም ቀሰቀሰኛል። ተነስተን ሌት ተቀን ነበር የምንጎበኘው። ያን ጊዜ ኦጋዴን ጎበኘን። ከዛ በኋላ ወደ አዲስ አበባ ተመለስን። ወደ ሀረር ተመለስን፣ አዲስ አበባ አይደለም። ሀረር ከተመለስንም በኋላ ያው የሶማሌ ግጭት ነበረ። ጅጅጋ ላይ ነበር ያለ ነው። ከሶማሌ ጋር ጦርነት ተደረገ። ብዙ ወታደሮች ያለቁ፣ ሶማሌዎችንም ያው ለመከላከል ስንል ብዙ ተፋሰሰን። ከዛ በኋላ ጸጥታ ሆነ። እንደገና ወደ ሀረር ተመለስን። እዚህ ላይ የሚጠይቀኝ ነገር ይኖራል። የሶማሌዎቹ እንቅስቃሴ ጎሳ ግጭት ነበር ወይስ አይደለም? የፖለቲካ ጋር ተያያዘ? የፖለቲካ መንግስቱን ላለመቀበል ነበረ። ከፍተኛ ጦርነት ነበር። ከሞቃዲሾ እየተረዱ ነው። የድንበር ክልል አካባቢ ነው ይሄ። አዎ፣ ሶማሌ ጅጅጋ ድረስ፣ ከጅጅጋ ጀምሮ ፈርፈር ድረስ፣ ቀበሌያ ድረስ የሶማሌ ህዝብ ነው ያለበት። ለምሳሌ ከጅጅጋ እስከ ፈርፈር ወሰን ሶማሌ ሞቃዲሾ ወሰን ድረስ ወደ 800 ማይል ይሆናል ርቀቱ ብቻ ማለት ነው። ስለዚህ ከበዛ ውስጥ ያሉት ሶማሌዎች በጎሳ ተከፋፍለው እርስ በራሳቸው የሚጋጩ ነበር። አሁን ግን ግጭቱ አንድ ላይ ሆነው ተስማምተው መንግስትን ለመቃወም ነበር። ወደ ኢትዮጵያ ክልል አንገባ ኢትዮጵያ አይደለንም። ኢትዮጵያ ክልል መሆናቸው ከጥንት ጀምሮ በጃንሆይ ጊዜ ጀምሮ ነው። በአፄ ምኒልክ ነው የቀናው ሀገሩ። በኢትዮጵያ ግዛት ውስጥ ያሉ ሲገብሩ የኖሩ ናቸው። በኋላ ግን አመፁና እምቢ አሉ። እኛም በጦርነት ተቋቋምናቸው። ለአንድ ወር ተኩል እንደዚህ ተዋጋን። ከዛ በኋላ ድል ሆኑ። ነገሩ በረደ። ከዛም በኋላ ወደ ሀረር ተመለስን። ሀረር እንደተመለስን አንዳንድ የልማት ነገር የፖሊስ የጦር ሰራዊት ይዞታ ቦታ ነበረ። ሀረማያ እና አዴሌ፣ ካራመካላ የሚባሉ ሰፋፊ መሬቶች ነበረ። እነዛ ላይ ዙሪያውን ባህር ዛፍ በመትከል እና በውስጡ ደግሞ ድንች፣ ሽንኩርት፣ ዱባ ይህን የመሳሰለ ነገር በማልማት ያንን
ዱባውን ጅጅጋ፣ ሳሩን ደግሞ ኢንኮዲ የሚባል አንድ ኩባንያ ነበር ከብቶች ስጋ እያረደ በጣሳ የሚያትም ለሱ እንሸጥ ነበረ። በርበሬም እንደዚሁ ድሬዳዋም፣ ጅጅጋ፣ አዲስ አበባም ድረስ እየላክን እንሸጥ ነበር። በዚህ አይነት ተሰብስቦ የተሸጠው ገንዘብ ከ1 ሚሊዮን ተኩል በላይ ነበረ። እኔ ንብረት ክፍል ሹም ነበርኩ። ገንዘብ ተሰብስቦ ነበረ። በዛ ገንዘብ አንድ ሆስፒታል አሰራው። ጦር ሰራዊቱ ሆስፒታል አልነበረውም። በጠቅላይ ግዛቱ ሆስፒታል ውስጥ ነው የሚጠቀመው። የራሱ የሆነ አንድ ሆስፒታል ተሰራ እና እዛ ሆስፒታል ውስጥ አንድ ሜጀር ማንትስ ነው የሚባል ነበረ። ስሙ ጠፋኝ። ዲክስ ዶክተር ዲክስ የሚባል ነበረ። እሱ ተቀጠረ። ከውጭ ከአሜሪካን ሀገር አልጋ፣ ራጂ፣ ደም መመርመሪያ ይህን የመሳሰለ ነገር ሁሉ መጥቶ ሆስፒታሉ ተሟላ። ከዛ በኋላ ጃንሆይ መጡና ጎበኙ። ጃንሆይ ሲጎበኙ እኔ ነበርኩ እዛ የንብረት ክፍል ይህንን አትክልቱና እየሰበሰብኩ የሚሸጥና ገንዘብ ማጠራቀም በሱ ብርታትና በሱ ጥረት ነው ይሄ ውጤት የተገኘው ብለው እኔን ያቀረቡና ከጃንሆይ ጋር አስተዋወቁ። እኔ ጃንሆይን መልክ እንጂ አላውቃቸውም ነበረ። እኔም ብቻ ሳይሆን በየቦታው ሄደው ጋራዥም ሆነ ህንፃ ክፍል ቤትም ሲሄዱ መኮንኖቹም ጭምር ነው የሚያስተዋውቁት እንጂ እኔ የሰራሁት ብለው አይሉም። እሳቸው ነበረ እኛን ነበር የሚያስተዋውቁን። በኋላ ጃንሆይ ሰርተ በማሰራቱ ውለታን አንከፍልም፣ እግዚአብሔር ውለታን ይክፈልህ ብለው አሏቸው። አሁን አማሬሳና አዴሌ ሀረማያ ከአረመካ ላይ የተተከለው ባህር ዛፍ ጃን ጽጌ የተከሉት ነው። በርበሬው ዱባው ሳነው ስንሸጥ በየዓመቱ ዛፉ እያደገ ሄደ። ግን አሁን እንዳደረጉት አላውቅም። ይኖር አይኖር እንጃ። በቅርብ ብቻ አላውቅም። የድሬዳዋ መንገድ ያለውን አፍርሰውታል። ማነው ቻይናዎቹ ቆርጠውታል አሉ። ይሆናል የአለማያ ባህሩ ግራና ቀኝ መንገዱ ላይ የሚሄደው ከዛ አዴሌ ድረስ አዴሌ እዚህ ወደ ጠንገጎ መድረሻ ድረስ ግራና ቀኙ የጦር ሰራዊት ቦታ ነበረ። እሱን አብዛኛው ዛፍ ተክለው ነበር። ያኔ ሲወራ ወደ የተተከለ የባህር ዛፍ እግር ወደ 1 ሚሊዮን ተኩል ነው እንደዚህ ሊሆን ይችላል። ይደርስ ነበረ። አላስታውሰውም እንጂ ከዛም በላይ ሊሆን ይችላል። በእውነቱ አማሬሳ ብቻ ጦሩ ሰፈር ዙሪያ የተተከለው መዓት ባህር ዛፍ ነበረ። እዛ አዴሌ ተተክሏል፣ ካራማካ ላይ ተተክሏል፣ ብዙ ቦታ ነው የተተከለው። ስለዚህ እኔ መዝገብም ነበረ፣ ግን አሁን በእውነቱ ትዝ አይለኝም። ብዙ ማለት አይቻልም። ብዙ ዘመን ነው እንደምታውቀው፣ እንግዲህ ረዘም ያለ ጊዜ ነው። ከዛ ይህንን ስናደርግ ቆየንና ሌላም በሰራዊት ውስጥ ያሉትን መኮንኖችም ሆነ ቤታቸው ወንቶች በማሰልጠን በሞራልን በማንኛውም ነገር ቢሆን ብዙ ድካምና ብዙ ጥረት ተደርጎ ወታደሮቹ ቀድሞ ከነበሩበት ተሻሽለው 3ኛ ክፍለ ጦር የሚለውን ስም ያስገኙት ጀነራል ጽጌ ናቸው። ከዛ በኋላ በ1947 ዓመተ ምህረት ከጦር ሰራዊት ወደ ፖሊስ ሰራዊት ጀነራል ጽጌ የፖሊስ ሰራዊት ጠቅላይ አዛዥ እንዲሆኑ ጃንሆይ ጠሩና ወሰዷቸው። 47 ነው ትዝ ይለኛል። ከዛ በኋላ እሳቸው እንደወሰዷቸው እዛ ፖሊስ ሰራዊት ውስጥ እንደገቡ ጃን ታደሰ ብሩን፣ ወርቅነህ ጋሻውን፣ በቀለ ገብረትን እንደው ደግሞ ግርማ ሙላቱ፣ ሙሉጌታ ረታ፣ ጥሩ ሰው እነዚህን አንድ 12 የሚሆኑ መኮንኖች፣ ሻምበሎች፣ ሻለቆች፣ መቶ አለቆች እና ሌሎችም ከበታች ሹማምንቶች እነለገሰ ደግፌ ያን ጊዜ 10 አለቃ ጸሐፊ ነበር። እነሱን መረጡና ልውሰድ ሲሉ ጊዜ ጀነራል አብይ ነበሩ የመከላከያ ሚኒስቴር። አይሆኑም ብለው ከለከሉ። በኋላ ጃንሆይ ፈቀዱላቸው። አዲስ አበባ ሄዱ። ጃንሆይ ጋር ቀረቡን። በኋላ ጃንሆይ ምን አሉ? እኛ ጽጌ ይሰራልናል ብለን እዚህ ስናመጣው ይረዱኛል ብሏልና ጽጌን እርዱት አሉ ጃንሆይ። በስራ ላይ ተሰማራን። ፖሊስ ሰራዊት ውስጥ ገባን። ረታ፣ ሙሉጌታ፣ ጃን ታደሰ ኮልፌ ጦር ትምህርት የፖሊስ ትምህርት ቤት ነበር፣ እዛ ተቀመጡ። ከዛ ፈጥኖ ደራሽን ያቋቋምልኛ ነው ከመንዝ ከተጉለት ከመራቤቴ ከሰላሌ ቀጥረን
ፈጥኖ ደራሽን ያቋቋምን ያን ጊዜ ጀነራል ታደሰ ብሩ ነበር አዛዡ። ረታና ሙሉጌታ ነበሩ። ሌሎችም መኮንኖች አሉ፣ አሰልጣኞች የነበሩት። የንብረት ክፍል ሹም ነበርኩ እዛ። ፈጥኖ ደራሽ ተቋቋመ። ከዛ በኋላ ደግሞ የሬዲዮ ክፍል በፖሊስ ሰራዊት ውስጥ አልነበረም። የሬዲዮ ክፍል ተቋቋመ። ኮሎኔል ወርቅነህ ጋሻው ነበረ አዛዡ። ከዛ የፖሊስ ሆስፒታል ተሰራ። ፖሊስ ሆስፒታል አልነበረም፣ ፖሊስ ጋራዥም አልነበረም። ፖሊስ ጋራዥን አሰሩ። እንደውም እያንዳንዱ አባል በችሎታው ደህና ነው ተብሎ የሚገመቱትን መርጠው ግማሹ ተግባረ ዕድ፣ ግማሹ አናጺ ክፍል፣ ግማሹ ደግሞ ወደ ነርስ ትምህርት ቤት፣ ይህንና ይህን ግንበኛ፣ ይህን የመሳሰሉት ሬዲዮ ክፍል አሰማሩና በየቦታው በጦር ሰራዊትም በክብር ዘበኛም ውስጥ በአየር ኃይልም ውስጥ እንደው ትምህርት አለ ነክ አለ በሚባል ውስጥ መለመሉና መኮንኖችና ወታደሮችን እዛ ውስጥ ለ2 ዓመት አሰልጥነው የፖሊስ ሰራዊት ራሱ በአናጺም ሆነ በግንበኛ በኤሌክትሪክም ሆነ በሬዲዮ በማንኛውም ነገር ራሱን እንዲችል ያደረጉት ጀነራል ጽጌ ናቸው። ከዚህም በላይ ደግሞ አሁን ፖሊስ ሰራዊት ውስጥ በዶክተርነት የሚያገለግሉ ዶክተሮች በሙሉ መጀመሪያ ጀነራል ጽጌ መርጠው ጎንደር የነርስ አንድ ኮርስ ነበር፣ የእንትኖች ሕክምና ክፍል ሰዎች ኮርስ፣ እዛ ለ1 ዓመት ከተከታተሉ በኋላ ውጭ ሀገር ልከው 8 ዓመት አስተምረው ዶክትሬታቸውን አግኝተው መጥተው ፖሊስ ሰራዊት ውስጥ የሚሰሩ እነሱ ያን ጊዜ እሳቸው ያስተማሯቸው ናቸው። እንግዲህ ብዙ ነው የተደረገው ነገር፣ ግን ጊዜው በዛና በእውነቱ ማስታወስ አልተቻለም። ጀነራል ጽጌን የመሰለ ብርቱ ሰው እኔ አላየሁም። ስለ እውነት ነው የምናገረው። ጠዋት በ12 ሰዓት ነው የሚገቡት። ጠዋት የማንም ሰካራም ሳይመጣ ስራዬን ልስራ ይላሉ፣ ይሰራሉ፣ ለምሳቸው ደርሰው ይመለሳሉ። ማታ እስከ ምሽቱ 6 ሰዓት ድረስ ነው የሚሰሩት። እኛ ራሳችን ስታፎቹ እዛ ውስጥ ያለ ነው የቢሮ ሰራተኛ መኮንኖች፣ ሰው ሲበተን ከቢሮ የተራው ሰራተኛ ሲበተን እኛ ፋይሎቻችንን ይዘን ከ12 ሰዓት ጀምሮ ከምሽቱ እስከ 5-6 ሰዓት ድረስ ከእሳቸው ጋር ነው። በተራ ፕሮግራም አለን። ፋይላችን ጉዳይ የምናስፈጽመው እሳቸው ያቀርባል። 6 ሰዓት ሲሆን ከሌሊቱ ተነስተው አንድ ጊዜ አዲስ አበባን ዞረው ምሳቸው እራታቸው ጠረጴዛ ላይ ይጠብቃቸዋል። በልተው ይተኛሉ። ከዛ በኋላ ደግሞ 11 ሰዓት ተነስተው በየጠቅላይ ግዛቱ ስልክ ይደውላሉ። እዛም ጠዋት በ12 ሰዓት ስራ ይገባሉ። እንደውም ያማቸው እግራቸውን ትዝ ይለኛል። ብርድ ልብስ እንደዚህ አጣፍተው እግራቸው ላይ ነበር የሚሰሩት ጠዋት ሳይ። ያን ጊዜ በዚህ አይነት ነው ያገለገሉት። ጃንሆይም በጣም ይወዷቸው ነበረ። ጃራ መስፍን የሚባል ወሬ ሰምታችሁት ይሆናል። 100 አለቃ ነበረ እዛ። በኋላ ሌሎች መኮንኖች አሉ። በቀለ ወልደ ጊዮርጊስ፣ እነ ጀነራል ዳዊት ገብሩ እና አበበ ካፕቴመር፣ ሌሎችም ብዙ ጀነራሎች እና ኮሎኔል የነበሩ በጀነራል ጽጌ ስደተኞች ናቸው፣ አርበኞች ናቸው ያገለገሉ ሰዎች አሉ። በጀነራል ጽጌ ስለሆነ እንኳን መታዘዛቸው የሚቆረቁራቸው አሉ። መቼም እኛ አሜን ብለን አንቀበልም እንደምታውቀው። በኋላ ከጃንሆይ ጋር አሰብ ሄደው ነበር ራስ መስፍን። በኋላ ከዛ አንድ ቴሌግራም ጃራ የፖሊስ ሰራዊት ምክትል አዛዥ እንዲሆን የሚል አንድ ቴሌግራም ከጃንሆይ ጋር መጣች። ያቺ ስትመጣ አዩና ግርማይ ሆይ እርሶ ሲመለሱ እንነጋገርበታለን ብሎ መልስ ሰጣቸው። በኋላ ጃንሆይ ሲመጡ ያችን ቴሌግራም ያዙና እንዲህ ያሉ ሰዎች አሉ፣ እኔ እንኳን ስለማዛቸው ቅሬታ ይሰማቸዋል። የትላንትና ጃራ እንዴት አድርገው ምክትል ሆኖ እነሱ ማዘዝ ይችላል? እኔ ያንሱኝ እንጂ በዚህ አይነት መስራት አልችልም አሏቸው። በኋላ ጃንሆይ እሺ ብለው ጃራ ያው በኋላ የሴት ፖሊስ አዛዥ ብለው መደቡ። ጀነራል ጽጌ ከፖሊስ ሰራዊት ሲሰራ ነበረ። እንዲህ ያለው ጠንካራ ሰው እና ጠንካኝ ሰው ነበሩ ማለት ነው። እኔ እስከዚህ ድረስ ነው የማውቀው ከእሳቸው ጋር በነበርኩበት ጊዜ። እንግዲህ ያው በታህሳስ የሆነው ደግሞ እኛ ብዙውን እንኳን አናውቅም። ጀነራል መንግስቱ ነዋይ በጣም ወዳጅ ነበር። እኔም ከጀነራል ጽጌ ጋር ሲሄድ 2-3 ጊዜ ቤቷ ሄድ እንጂ ቢሮ ሄደን እንደዚሁ ሲጫወቱ ሲነጋገሩ ብዙ ጊዜ አይቻለሁ። ያው የኩዴታው ጊዜ መንግስቱ ወርቅነህ
ገርማሜ ያን ኩዴታ ባነሱበት ጊዜ ጽጌን ለስራ ይረዳናል አሉ ይባላል። ገርማሜ መንግስቱ ግን አሁን ጃንሆይን እንዲህ እናደርጋለን እንገለብጣለን መንግስቱ ግን ላይስማማ ስለሚችል ስለማያስቸግረን ጽጌን ዝም ብለን እናስቀምጠውና ችግር እንዳይፈጥርብን በኋላ ስራ ላይ እናውለዋለን ብለው አሉ ይባላል። እዛው ወሰዱና እዛው ቢሮ አስቀምጧቸው። በጠባቂ ነበረ ያን ታደሰ ብሩን ጠርተው ስለ ፈጥኖ ደራሾችን ትእዛዝ ሰጡት። እንዲህ አድርገው አውሮፕላን ማረፊያውን ይጠብቁ ነበር። ፈጥኖ ደራሽ ታደሰ ሲመለስ ጠየቅ፣ እንዴት ነው ምን ይመስልሃል አለ። እኔ የድሮ ጀነራል ጽጌ አይደሉም፣ ትእዛዛቸው ሁሉ የግብር ይውጣ ከአንገት በላይ የአንጀት አይደለም፣ በግድ የተገደዱ መስሎ የሚታየኝ ብሎ አጫወተን። እንግዲህ እና እሳቸውን ፈጥኖ ደራሽ የተቋቋመው የኢትዮጵያን ሕዝብ በሚገባ ለማገልገልና በትክክል ጉቦ፣ አድሎ፣ አምቻ፣ ጋብቻ ሁሉ ቀርቶ ኢትዮጵያኖች በሰላም በዲሞክራሲ መንገድ እንዲመሩ ለማድረግ ነበር ዓላማቸው። እሱም ጃንሆይን ሳይነኩ ማለት ነው። ጃንሆይን ሳያዋርዱ ሳያንገላቱ ቢያስፈልግ እንደው ከነ ቤተሰባቸው ሰብሰብ አድርጎ ደብረ ዘይት ሆነ ቦታ በክብር አስቀምጦ አንድ ሌላ መሪ ለውጦ ኢትዮጵያን ለመምራት ነበር ዓላማቸው እንጂ ከነ መንግስቱ ነዋይ ጋራ ጃንሆይን አጥፍቶ መንግስት ለመለወጥ ያስበው አይመስለንም ሲገመት፣ በእኔ አስተያየት ማለት ነው። እሱን እናላላውቀውም በእውነቱ ጊዜው ደግሞ በዛ አንዳንድም ነገር በምስጢር ታደሰን ያሙታል፣ እኔንም በመጠኑ ያምን ነበር። ግርማ ደግሞ የበለጠ ታመን ነበር። አንዳንድ ፍንጭ እናይ ነበር ጀነራል ጽጌ የሚያደርጉት ነገር ማለት ነው። እና ይሄ ነው እንግዲህ ሌላ የምጠይቁኝ ነገር እንዳለ ይረሳል፣ ግን ሁሉን ነገር ማስታወስ አይቻልም። እንትን ወደ ሀረርጌ እንመለስና አሁን ቅድም የጠሯቸው የጦር ጣቢያዎች አሉ። እነሱ የዛን ጊዜ በደንብ የተቋቋሙ የጦር ጣቢያዎች ነበሩ። እነኚህ ኦጋዴን ውስጥ የነበሩ ኦጋዴን ውስጥ ያሉ ጣቢያዎች በደንብ የተዘጋጁ አልነበሩም። በእውነቱ እንደው ሸውሸዌ በኋዳር የሚበቅል ዛፍ ይህን የመሳሰለ ያለበትና የሕክምናውን ክፍል ድክመት ስለነበረው እሱ ሁሉ ቤቶች እንዲሰሩ ያው በጊዜው በቆርቆሮ በህንፃ እንኳን ባይሆን በእንጨት በምናምን ተሰርተው ሐኪሞችም ነርሶችም ሰልጥነው ሄደው እንዲያገለግሉ ተደርጓል። ተሻሽሏል ማለት ነው። የወታደሮቹ አመራር መሪዎቹም ደግሞ በእድሜ የበሰሉ የደከሙ ስለነበሩ እነሱም ሁሉ ከተመለሱ በኋላ አሻሽለው አንስተው እነዛንም የሚሰሩበት ቦታ አስቀምጠው ስራ የሚሰሩትን መኮንኖች ቦታቸው ላይ መድበዋቸዋል። ብዙ መሻሻል ተደርጓል። ጉብኝቱ የሚያስፈልገው ለዚሁ ነበረ። አንድ ሰው ያጫወተን ነገር ነበር። ይሄ በዛን ጊዜ ገና ከእንግሊዞቹ ጋር ይሄ የድንበር ክልል ብዙዎቹም ገብቶ አንወጣም ብለው ኦጋዴንን ይዘው ነበረ። ከዛ በኋላ በዛም አካባቢ ያለው እንዳሉት ቅድም የዚህ የሶማሌ ጭቅጭቅ ነበረ እና በኋላ እንግዲህ የተካለላችሁት እናንተ ናችሁ ከእንግሊዞቹ ጋር። ያኔ ይህን ስታደርጉ በኋላ የዚህ በተባበሩት መንግስታት በኩል በዛ በኩል አንድ የሚያጠና ቡድን ተልኮ ነበር ይባላል። አሁን ያ ቡድን ከመምጣቱ በፊት አንዱ የተሰራው ስራ በየቦታው ላይ የዚህ የጦር ካምፖቹን ማጠናከር፣ ጦር ካምፕ የሌለበትን ሁሉ እስከ ውስጥ ድረስ በመግባት ድንበሩ ዳር በሙሉ እንደገና ያልተከፈተውንም መክፈትና ከዛው ጋር አብሮ ደግሞ አንዳንድ ነገሮች አሁን ልክ እርሶ እንዳሉት ክሊኒክ እና ደግሞ ትምህርት ቤት ይሄ የመሳሰለው እዛ አካባቢ እንዲቋቋም እየተደረገ ሲሄድ መጨረሻ ላይ ከዚህ ከተባበሩት መንግስታት የመጣውም ተመልክቶ እንደ ኢትዮጵያ ሕዝብ የሰፈረበትና የሚኖርበት ቦታ አይደለም ወይ እንዴት የሶማሌ ነው ብቻ ነው ይባላል በሚል በውሳኔው ላይ ረድቶ ነበር እንደዛ ማድረጉ የሚል ነገር አለ። ይሄ ከዚህ አኳያ ነው መጀመሪያ ይሄ ወሰኑ እኔ መቼም በታሪክ እንደሰማሁት እንደሆነ ሚፍታራዊ አለማየሁ ጎሹ የሚባሉ 7 ራሳቸውን ሆነው በወታደሮች እየታጀቡ የዚህን የመቃዲሾን ወሰን ዙሪያ በሶማሌ ኢጣሊያን ይዞታ ስለነበረ በሶማሌም ቢሆን ያንን የተካለሉ እነሱ ናቸው ይባላል። ድሮ ማለት ነው። ድሮ ነው። በዛን ጊዜ ሲካለሉ
ጦርነትም ጭቅጭቅም ተነስቶ ከጣሊያን ጋራ ጦርነቱ የተጀመረበት ምክንያት እዛው ነው። በዚሁ ምክንያት ነው ሊቀመንበር አለማየሁ ጎሹ በጦርነት ነው የሞቱት። የጣሊያን ወታደሮች ናቸው ገደሏቸው። በዚህ ምክንያት ነው ጦርነቱ የተነሳው፣ በወልዋል ጦርነት ምክንያት የተነሳው። ከዛ በኋላ ግን ጀነራል ጽጌ ከመምጣታቸው በፊት በ1941 ዓመተ ምህረት ከ7ኛ ሻለቃ ነበርኩ እኔ 100 አለቃ ነበርኩ። ኦጋዴንን ተረከቡ። ጀነራል አስፋው ወልደ ጊዮርጊስ ነበሩ። ያን ጊዜ ከእንግሊዞች የተረከቡት እኛ ነን። ከእንግሊዞች ተረከብን። ጀነራል አስፋው ወልደ ጊዮርጊስ እያሉ ተረከብንና እኛ ተረክበን ቦታውን ከያዝን በኋላ ጀነራል አስፋው ወልደ ጊዮርጊስ ተዛወሩ። ጀነራል ጽጌ መጡ። ጀነራል ጽጌ እንደገና ይህንን ቦታ ዞረው አጠናክረው ክሊኒክ የሌለበትን ቦታ ክሊኒክ፣ ወታደሩ ያልተባለ ምሽግ ያልተዘጋጀበትን ቦታ፣ ቤቶች ያልተሰሩበትን ቦታ ሁሉ እንደገና ዞረው አጠናክረው ነው የተመለሱ። ግን በመጀመሪያ ጊዜ ግን አስፋው ነበሩ ማለት ነው። አስፋው ጊዮርጊስ ነበሩ። በዛው ፈለግ ነው የተደረገው። አሁንም ያው ወሰን ያለ ይመስለኛል። የተገፋ አይመስለኝም በሶማሌ በኩል። አሁን በዚህ በምስራቅ በኩል ግን ፈርፈር ነው የመጨረሻው ወሰን። በዚህ በኩል ገላዲን አለ፣ ዱዱብ አለ፣ ቦሃ አለ፣ ኤልቆረን ጎደር ያሉ እነዚህ ናቸው እንዲህ ቀለበት የሆኑት። እንግዲህ በዚህ በጅጅጋ በኩል ግን ተፈሪ በር ነው፣ እዚህ አፍንጫችን ላይ ነው ያለው። እዚህ ሀረርጌ አጠገብ ነው ያለው። በዚህ በኩል በሶማሌ ወሰን፣ በዚህ በጅቡቲ በኩል በቀሬ ጀሌ ሳሊት አልጋለ በዚህ በኩል ቅርብ ነው። በዛ በኩል ግን እንድነው ብሎ ሞታይ ድረስ ነው። አሁን ኢትዮጵያ ካርታ አሁን እዚህ የለም እንጂ እንደ ጫማ ያወጣቸው አለች አይደል? እሷ ነች እዛ ውስጥ የምትገባው፣ እዛ ድረስ ትሄዳለች። በዚህ አይነት ነው ያለው። ግን በበለጠ የተጠናከረው ያው በጀነራል ጽጌ ነው እንጂ ጀነራል አስፋው ብዙ ጊዜ አልቆየም። እንግዲህ ምናልባት ስለ የፖሊስ የሲምፎኒ ኦርኬስትራ መሰረት ነው ትዝ የሚሉት ነገር ካለ የዚህ አንዱ የፖሊስ ሰራዊት ኦርኬስትራ ወርቅነህ የሚባል ሻለቃ ነው፣ ሻምበል ነበር፣ በኋላ ሻለቃ ሆነ። እሱ ነበረ የሚመራው። ጀነራል ጽጌ ከኢጣሊያን ሀገር አንድ ኢጣሊያን ቀጥረው እዚህ መጥቶ የፖሊስ ሰራዊትን ሙዚቀኛ ክፍል ያስተማረና ያሰለጠነ እሱ ነው። ከህንድም ሀገር የመጡ ህንዶች ነበሩ ከጣሊያኑ ጋር የሚያስተምሩ፣ እዛ ሙዚቀኞችን የሚያስተምሩ አስታውሳለሁ። ትዝ ይለኛል። አሁን ምናልባት ፊልሙ ቪዲዮ ምናልባት ሊኖር ይችል ይሆናል። ያን ጊዜ ፈጥኖ ደራሽ ኮልፌ ነበር የሚማሩት። ጀነራል ጽጌ ናቸው ይህንን ያቋቋሙት። ጀነራል ጽጌ በፖሊስ ሰራዊት ውስጥ ያላቋቋሙት ነገር የለም፣ ምንም አልነበረም። ከዛ በፊት ሬዲዮ ክፍል የለም፣ ሕክምና ክፍል የለም፣ ሙዚቃ ክፍል የለም፣ ግንበኛ፣ አናጺ፣ ኤሌክትሪክ፣ ይህን በያጅ ምናምን ኤሌክትሪክ ሁሉም ምንም አልነበረም፣ ባዶ ነበር። ራሱ የፖሊስ ሰራዊቱ መኮንኖች ከግሪክና ከአርመን እየለመኑ ነበር በመኪና እንኳን የሚሄዱት። መኪና ለእያንዳንዱ ኦፊሰር አንዳንድ ቮክስዋገን መኪና ያስመጡ ራሳቸው ናቸው። አዲስ ቮክስዋገን ለራሳቸው አንድ ቮክስዋገን ነበረቻቸው። ስለዚህ እንደ አንዳንድ ሻለቃ ኮሎኔል ግዛው ዱባርጌ የሚባል ነበር። ተጫዋች ነው፣ ጠጭ ነው። በሚያጋጭበት ጊዜ እንኳን ቅዳሜ ፍተሻ ስላለ አርብ ሌሊት ወስዶ ጋራዥ እንዲሁ ሲያስቀጠቅጥ አድሮ አስተካክሎ ማቅረብ አለበት። ሁላችንም ቢሆን እሳቸው ይህን ያህል የቴክኒክ ሰው ባይሆኑም ኮፈን እየተከፈተ ምን እያለ ያዩ ነበር። ለምሳሌ የፖሊስ ሆስፒታል በሚሰራበት ጊዜ አንድ ጣሊያን ነበር፣ ፒኮሎ የሚባል አርኪቴክት ነው። እሱ የተማረ ሰው ነው። እንደውም የኢትዮጵያን ብር ሰርቶ ሲያሰራጭ አዲስ አበባ ውስጥ ተይዞ ወህኒ የገባው በኋላ ለጃንሆይ ነግረው እዛ ቁጭ ብሎ ቂጡ ከሚያለፋ ለእኔ ስጡኝና በእኔ ቁጥጥር ላሰራኋላቸው የኦጋዴንን ጣቢያዎች በሙሉ እና አዲስ አበባ ፖሊስ ጋራዥን፣ ፖሊስ ሆስፒታልን፣ ጋራዡን ይሄን ሁሉ እሱን ነው ያሰሩት። እሱ ፕላኑን ሰርቶ ሲያመጣ ይገርማል። ምንም የሚያውቁ ሰው ናቸው። አማርኛ ይሄን እንዲህ ብታደርገው እንደዚህ አይሻልም ብለው በደረቅ እርሳስ እንዲሰሩት ነበር። እሱ ነው ከብሎ ይቀበል በፍርሃት ሳይሆን የተፈጥሮ አስተዋይነትና የተፈጥሮ እንትን አላቸው። ልክ እንደ ፊታውራሪ ጊዮርጊስ። ስለዚህ ልዩ ሰው ነበሩ። እኔ ስለምወዳቸው አይደለም፣ እናንተ ልጆቻቸው ናቸው እንጂ አይደለም። የተለዩ ሰው ነበሩ እግዚአብሔር ሲፈጥራቸው።
ማንም ሰው አልነበረም። ታላቅ ሰው ነበሩ። የኦጋዴንን ካምፖች በሚሉበት ጊዜ የፈጥኖ ደራሹ የድንበር ቁጥጥሩን ከወሰደ በኋላ ማለት ነው። የፈጥኖ ደራሽ በኋላ የኦጋዴን ውስጥ ጠቅላላውን በየጠረፉ አሰፈሩት። ፈጥኖ ደራሹ ላይ ድንበር ቁጥጥሩን ተረክቦ ነበር። ያ የጦር ሰራዊቱ ምሽግ ሌላ ነው። የፖሊስ ሰራዊቱ ደግሞ የፖሊሱንም ትምህርት፣ የጦር ሰራዊቱንም ትምህርት፣ የፖለቲካውንም ትምህርት ሶስቱንም ነው የተማረው። ይሄ ሰራዊት ማን ያስተማራቸው? የኢትዮጵያ መኮንኖችና እስራኤሎች ናቸው ያስተማራቸው። ጁዶ፣ ካራቴ ይነሳስ አንዱ ፈጥኖ ደራሽ ወታደር ልክ እንዳየር ወለድ 10-15 ሰው ይጥላል ብለህ አታምንም። ምንም ዱላ ሳይት ባዶ እጁ በሽጉጥ በጠመንጃ ትመታው ነው እንጂ በዱላ ልታሸንፈው አትችልም። ለምን? ሁለመናው ሰውነቱ ሁሉ ይማታ። እንዲህ አድርገው አሰልጥነው ነው በየቦታው ያሰፍሯቸው። ደግሞ አንዳንድ ነገር ሲፈጠር እነዚህ ናቸው የሚወረወሩት እንጂ ጦር ሰራዊቱ አይነቃነቅም ነበር። እነዚህ ነበር። አሁን አኮቦ በዚህ በማጂ በኩል እንኳን የተሰማሩ 150 ፈጥኖ ደራሽ ወታደሮች ነበሩ። በየቦታው ነበሩ፣ በየጠረፉ ላይ ብዙ ስራ ነው የሰሩት። በእውነቱ ለኢትዮጵያ ሕዝብ ትልቅ ውለታ ነው የዋሉት። ለምሳሌ የጉቦን ነገር አሁን ትላንትና ነግሬያቸዋለሁ። ፖሊስ ሰራዊት የተናቀ የተጠላ እንደ የተነቀፈ ነበር። ያን ሁሉ ለማስቀረት ጉቦን ለማስቀረት 4 ፖሊሶች ነው እጅ ከፍንጅ ጉቦ ትራፊኮች ሲበሉ አስይዘው 40 ጅራፍ የተገረፉት ሰዎች። ከዛ በኋላ ቀጣ ነው ወንጀል ምርመራና ትራፊክ ክፍል ነበር ጉቦ ያለበት። ስለዚህ እኔ በእውነቱ ብዙ ለመናገር ዘንግቼዋለሁ። በዛ ማስታወሻ ያልያዙት ነገር በጣም ያስቸግራል እንጂ ፖሊስ ሰራዊት እንዲያል ጊዜ ፈጠሩት ማለት ይቻላል። ጃንሆይ እንዲሆን ወደዚህ ያመጧቸው ነጌሌ የነበሩ ጊዜ እኛ በዝና ነው እንግዲህ ነጌሌ ያልነበርኩም። ነጌሌ በረሃ ነው። የማዕድን ፖሊስ አዛዥ ሆኜ አይቼዋለሁ። በክረምት ጊዜ የሚመጣውን ውሃ አጠራቅሞ ስራ ላይ ለማዋል ወደ 15 ኩሬ ያህል አስቆፍረው በወታደር ጉልበት ውሃ እዛ ውስጥ እየሞላ በበጋው ጊዜ ውሃው እየፈሰሰ ስንዴ ለሰራዊቱ ስንቅ ከዛጌት ይሰጥ ነበር ነው የሚባለው። ይህን አይተው ነው እንግዲህ ወደ ጦር ሰራዊት ጦር ያመጧቸው። ከዛም ያው በስራቸው ፖሊስ ሰራዊት ተገላዘ ያደረጓቸው ይመስላል። የዛን ጊዜ ከብዙዎቹ ጋር አይስማሙም። አንዳንዶቹ ባለስልጣኖች ጋር ይባል ነበር። አዎ ይሄ የታወቀ ነገር ነው። ያለ ጃንሆይ በስተቀር ማንም አይወዳቸውም ነበረ። ምክንያቱም ስራቸውን ይሰራሉ። ራስ ምሩ ቤት እና ራስ አንዳርጌ ቤት እና ራስም ማንም መኮንን እንዳልካቸው ቤት ማንም ቤት ሄዶ ጀነራል ጽጌ የሚነሱበት ምክንያት የላቸውም ነበረ። በዚህ ምክንያት ይንቀናል በሚል መልክ አይወዷቸውም ነበረ። ጃንሆይ ግን ስራቸውን ስለሚያውቁ ማንኛውም መኳንንት ቢነግራቸው ሁሉ መኳንንት ቢነግሯቸው አይቀበሉም ነበር፣ ጽጌን ስለሚያውቋቸው። በዚህ ምክንያት ያሸንፏቸው ነበር እንጂ ማንም ሰው አይወዳቸውም ነበር። ደግሞ አንዳንዶቹ ፖሊስ ሰራዊት ውስጥ ይቀጠር ከዛ ስራ ያዝ ምናምን ያሉ ከራስ መሩ ከራስ አንዳርጌ ከምናምን አንዳንድ ደብዳቤ ይዘው ይመጣሉ። ከሎል መኮንንም ሳይቀር ደብዳቤ ይዘው ይመጣሉ። ብለው ያስቀምጡት። የሚሆን ሰው ካልሆነ አንተ እዛ ውስጥ 10 ዓመት አገልግለሃል፣ እሱ በመንታ መጥቶ አንተ ላይ የሚቀመጥበት ምክንያት ስለማይኖር እንደዚህ ስለሚያደርጉ አይልም በሚል ይጠላቸው ነበር። ነው በሌላ ምክንያት አይደለም። ሌላም ልዩ ስም ይሰጣቸው ነበር። መኪና ላይ ያስነግዳሉ፣ ቦምብ ይበላሉ፣ መት ሲላሉ ቁባት አስቀምጡ ብዙ ወሬ ያወሩ ነበር። ግን የሁሉ ውሸት ነው፣ ዋጋ የለውም። ጃንሆይ ቤት ያውቁ ነበር፣ አይቀበሉም ነበር። ያን ጽጌ ለራሳቸው አልኖሩም፣ ለሀገሪቱ። በፖሊስ ሰራዊት ውስጥ እንደዚሁ ችግር ነበረ ምናምን ሲሉ ነበረ። አዎ ፖሊስ ሰራዊት ውስጥ ችግር አለ። ችግሩ ምን ይመስላል? በስራ አገልግሎታቸው በቂ ሆኖ ብቁ ሆኖ ችሎታ የሌላቸው መኮንኖች አሉ። በጊዜው ሁኔታ የማይከተሉ ለምሳሌ እነ ጀነራል ኢቫንኮሹ፣ እነ ጀነራል አበበ ካፕቲነ፣ እነ ጀነራል በቀለ ወልደ ጊዮርጊስ፣ እነ ጀነራል ዳዊት ገብሩ
እና በበቃ ማነው ዘውዴ ዳመ እንዲህ ያሉ ስደተኞች ናቸው፣ አርበኞች ናቸው፣ አገልግለዋል። እነሱ የሚገባው ክብር ሊሰጣቸውና ደሞዝ ሊያገኙበት ይገባቸዋል። ግን በአሁኑ አመራር መስራት ስለማይችሉ እንቅፋት ስለሆኑ እነዛን ከዛ ቦታ ማስወገድ አስፈለገ። አሁን ትላንት ነገርኳችሁ። ጃል ተፈራ ገብረ ማርያም የሚባል አለ። ከሊስትሮ ጀምሮ እስከ ሁሉ ጋሽ ተፈራ ነው የሚለው ኢንፎርሜሽን በ24 ሰዓት ውስጥ ተፈራ ሁሉ ነገር ያውቃል። ግን ጉቦኛ ጉቦ ይበላል፣ በጉቦ የሚሰራ ከጊዮርጊስ በላይ አንድ የጣሊያን ትምህርት ቤት አለ። አሁን ትምህርት ቤት ሆኖ እንደ አላውቅም በገቤት ቢጫ ግራፍ የተቀባ እሱ ሌላ 2-3 ቪላ ነበረው። ጃንሆይ ለጃንሆይ 3-4 ጊዜ አመልክተው ተፈራን ማንሳት አልቻሉም ነበር። በኋላ እኔም ካላመኑን አንድ ሰው ይስጡላ ባና ሰጥቷቸው ቪላዎቹን ሁሉ አሳዩላ ባና ኬት አምጥቶ ነው በዚህ ደግሞ የሚያደረገው ብለው ተፈራ ሲያስነሱ ራስ ደጃዝማቾቹን ራስ ብሩ ሳይቆ ጃንሆይን አንተ አምደሃል ይህ ተፈራ ማካሄድ አዲስ አበባ ይወርናል ብሎ ቀና ያደረገ ስዬ ሁሉም መስራት ይችላል ተውታ ነው። ተፈራን አንስተው የጅጅጋ አውራጃ ላይ ያደረጉ ሌላውንዶች ነው ወታች ብዙ ሌዳምን ሁሉ አስወጣቸው ሰራዊቱ። ከዛ በኋላ በደንብ የተማሩ አባዲና የተማሩ ልጆችን በየቦታው መደቡ። በዚህ ምክንያት ከፍተኛ መኮንኖችን አያወዷቸው እንስራ በሚል ነው እንግዲህ በሌላ ምክንያት የሰው መውደድ የላቸውም። ግን ለሀገሪቱ ጠቃሚ ስራ የሰሩት መጀመሳቸው ህሊና ላለው አእምሮ ላለው ሰው ማለት ነው እንጂ ማንም የበደሉት ነገር የለም። የፖሊስ ሰራዊት በኋላ እንደዛው ቀጥሎ ነበረ ባለው የነበረው ስፒሪቱ ነበረ ወይ? በታህሳስ ኩዴታ በ1953 ዓመተ ምህረት ዳስ ኩዴታ ከተፈጸመ በኋላ ጀነራል ኢሳያስ የሚባሉ መጡ። ትግሬ ናቸው። የእኛን ጀነራል ጽጋር የነበርነው ሰዎች የጽጌ አሽከሮች ናቸው ብለው አባረሩ። አባረሩን ስል አንዱን ጋቡር፣ አንዱን ባሌ፣ አንዱን ወለጋ፣ አንዱን ጎማ፣ አንዱ ጎፋ አባረሩ። እሳቸው ግን ትግሬዎች ብቻ ነበር የሰበሰቡት። ያውም አልተቋጨላቸውም፣ አልተሳካም። እሳቸው በጥቂት ጊዜ ውስጥ ተነሱና ያን ድረስ የሚባለ ታውቁ ድረስ የሚባለ ድረስ ደግሞ በጣም ደካማ ነው። ቴዎድሮስን ለማዛወር የፈለገ እንደሆነ የማወገን ቤት የቃል ወገን ካለው ራስ ሙሉ ቤት ደጃ መፍታራ ቤት የሚሄድ ከሆነ እሱን አይነካም። አታመንታስ ዝም ብሎ የለውም። አንተ አንድ ቦታ ይልቃል